ታሪካችን የሚጀምረው በዩናይትድ ስቴትስ ውስጥ ኒው ሚልፎርድ በምትባል ትንሽ ከተማ ውስጥ ነው። እዚህ ሳራ ሆፕኪንስ የምትባል ትንሽ ልጅ እናገኛለን። ከወላጆቿ ቦኒ እና አሌክስ ጋር በቤተ ክርስቲያን ተቀምጣለች። ሳራ እንደ ሌሎች ልጆች አይደለችም። አብዛኞቹ ልጆች ቤተ ክርስቲያን ውስጥ ሲሰላቹ፣ እሷ በጣም በጥሞና ታዳምጣለች። ዛሬ ፓስተር ማክስ ከመጽሐፍ ቅዱስ ታሪክ እየተናገረ ነው። የሰናፍጭ ዘር ስለተባለው ነገር እየተናገረ ነው። የሰናፍጭ ዘር በጣም ትንሽ ቢሆንም በፍቅር ከተንከባከብነው ግን ትልቅ ዛፍ ሊሆን እንደሚችል ገልጿል። በተመሳሳይ መንገድ በእግዚአብሔር ላይ ያለው ትንሽ እምነት እንኳን ወደ ኃያሌን ነገር ሊያድግ ይችላል። ተራሮችን እንኳን ማንቀሳቀስ ይችላል። እነዚህ ቃላት የሳራን ልብ በጥልቅ ይነካታል። እሷም ስለነሱ ታስባለች። የቤተ ክርስቲያኑ አገልግሎት ካለቀ በኋላ ሳራ የወንድሟን ዳኒ የእግር ኳስ ጨዋታ ለመመልከት ከቤተሰቧ ጋር ሄደች። ሁሉም ሰው ደስ ብሎታል እና ጨዋታው በጣም አዝናኝ ነበር። በጨዋታው ወቅት የሳራ አያት ሳም አንዳንድ ምግብ ሊገዛ ሄደ። ግን በድንገት አንድ እንግዳ ነገር ያስተውላል። ሁለት ወጣቶች ከሱቁ ምግብ ለመስረቅ እየሞከሩ ነበር። ሳም ተራ ሽማግሌ አልነበረም፣ ወታደር ነበር። እሱም ጊዜ ሳያጠፋ ያቆማቸዋል። ወንዶቹ እሱን ለማጥቃት ይሞክራሉ። ነገር ግን ሳም ምንም እንዳልሆነ በቀላሉ ወገባቸውን ብሎ ትምህርት ካስተማራቸው በኋላ እንዲሄዱ ፈቀደላቸውና ምንም እንዳልተፈጠረ በእርጋታ ምግብ ይዞ ተመለሰ። ይህ በእንዲህ እንዳለ በሜዳ ላይ ነገሮች ጥሩ አልነበሩም። የዳኒ ቡድን 3-2 እየተመሩ ጨዋታው ሊጠናቀቅ ተቃርቧል። ሳራ መጨነቅ ጀመረች። ይህንን የተመለከተው የእሷ አያት ቀልድ ይነግራታል። ለምን አምላክን እርዳታ አትጠይቂውም? ሁል ጊዜ ስለሱ ትናገሪያለሽ። ሳራ ይህንን በቁም ነገር ተወስዳለች። አይኖቿን ጨፍና ወንድሟን እንዲያሸንፍ መጸለይ ጀመረ። ነገር ግን በጸሎቱ መካከል ትንሽ ስሜታዊ ሆና ትጨርሳለች። አሁንም አንድ አስደናቂ ነገር ተከሰተ። ከዚህ በኋላ ዳኒ ኳሱን አገኘ። በአየር ላይ ዘሎ እና ፍጹም የሆነ ባይሲክል ምትመታ፣ ግብም አስቆጠረ። አሁን 3 እኩል ሆነዋል እና አሁን ግጥሚያው ተፋፍሟል። ሰዓታትም ሄዷል። ሁሉም ሰው ተደስቷል። የሳራ ጸሎት በትክክል የሰራ ይመስላል። ነገር ግን ነገሮች ሊቀየሩ ነው። የዳኒ የሜዳ ላይ ተቀናቃይ የሆነው ብሮነር የተባለው ልጅ ማሸነፍ እንደሚፈልግ ወሰነ። ስለዚህ አንድ ብልሃት አስበህ ዳኒ እንደበደለው አስመስሎ በፔናልቲ ቅጣት ክልል ውስጥ ወደቀ። ዳኛው አምኗል። ዳኒ ቢጫ ካርድ ሲያገኝ ሌላኛው ቡድን ፍጹም ቅጣት መታ አግኝቷል። አሁን እነ ዳኒ ከፍተኛ ጭንቀት ውስጥ ናቸው። ፍሽካው እንደተነፋ ብሮነር ኳሱን መጥቶ አስቆጠረ። አበቃለድ። የዳኒ ቡድን ተሸንፏል። ይህ በእንዲህ እንዳለ የሳራ ልብ ግራ መጋባትና ብስጭት ይሰማታል። እሷም እግዚአብሔር ጸሎቴን ሰምቶ ይሆን ብላ ማሰብ ጀመረች። እሷን ያያት አያቷ ሳም በእርጋታ አጽናናት። እግዚአብሔር ሁልጊዜ በሚገባን መንገድ እንደሚሰራ ይነግራታል። አንዳንድ ጊዜ ኪሳራ እንኳን አንድ ጠቃሚ ነገር ሊያስተምረን ይችላል አላት። ከጨዋታው በኋላ ሳም መላውን ቤተሰብ ወደ ቤት ወሰደ። ዘና ለማለት ሳራ፣ ዳኒ እና የዳኒ የሴት ግለሰብ ሲንዲ አሳ ለማምደድ አቅራቢያ የሚገኝ ኃይል ሄዱ። በመንገድ ላይ አንድ ነገር የሳራን አይን ይስባል። አንዲት ትንሽዬ ወፍ መሬት ላይ ሞታ ታያለች። ባየችበት ቅጽበት በቤተ ክርስቲያኑ የተማረችውን ታስታውሳለች። ስለዚህ እንደገና ለመጸለይ ወሰነች። ወፏን በጥንቃቄ አንስታ እግዚአብሔርን ወፏን ወደ ሕይወት እንዲመልሳት ጠየቀችው። ዳኒ ይህ ሞትነት ነው ብሎ ያስባል። ምንም ነገር ይከሰታል ብሎ አያምንም። ሲንዲ ግን ሳራን ትደግፋለች። ወደ ኃይሉ ቀድሞ ሲሄዱ ሳራ ብቻዋን ተቀምጣለች። ወፏን በእጇ ይዛ ውሃው አጠገብ ተበርክካ ከሁሉም ጋር መጸለይ ጀመረ። ሳራ በድንገት ይዚያ ቁጭ ብላለች። ሳራ በድንገት ፈገኛለች። በድንገት አካባቢው ረጋ ያለ ንፋስ መንፈስ ጀመረ እና ከዚያ ማይታመን ነገር ተከሰተ። ወፏ ሳራን እጅ ላይ መንቀሳቀስ ጀመረ። ወደ ሕይወት ተመለሰችና ወደ ሰማይም በረረች። እዚህ ድረስ ከተመለከታችሁ ታሪኩ ተመችቷችኋል ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ታሪካችን እንመለስ። ዳኒ እና ሲንዲ ሙሉ በሙሉ ደነገጡ። ምን እንደተከሰተ ሊረዱ አልቻሉም። ነገር ግን ሳራ በእርጋታ አንድ ሰው ውሃው ላይ ሲራመድ እንዳየች ትናገራለች። ወደ ቤት ስትመለስ ሳራ የቅርበት ጓደኛዋን ማርክ በስልክ በኃይሉ ላይ ሆኖን ሁሉ በደስታ ትነግረዋለች። ነገር ግን ማርክ ሊያምናት አልቻለም። አሁንም ሳራ ሙሉ በሙሉ ትተማመናለች። እግዚአብሔር በእውነት ወደ እሷ እንደመጣና በጸሎቷ ምክንያት ወፏ እንደገና ወደ ሕይወት እንደተመለሰች ነገረችው። ስልኩ ሲጮህ ሰምታ እናቷ ቦኒ ወደ ክፍሉ መጣች። እሷ ከሳራ ተገብተኛች እና ሁለቱ ለመተኛት ተዘጋጁ። ያኔ ነው ሳራ አስደንጋጭ ነገር የተናገረችው። አምላክን እንዳየችና እንዲያውም እንዳናገራት ለእናቷ በእርጋታ ነገረቻት። በቅርቡ ገነትን ለማየት እንደሚወስዳት ነገረቻት። ይህን የሰማችው ቦኒ በፍርሃት ተዋጠች። ነገር ግን ፍርሃቷን ላለማሳየት ሞከረች እና ልጇን በእርጋታ እንድትተኛ ያደረገቻት። ይሁን እንጂ በዚያ ምሽት ዳኒ ወደ ወላጆቹ ክፍል በፍጥነት ገባ። የተጨነቀ ይመስላል። ሳራ ጥሩ እንዳልተሰማት ነገራቸው። በፍጥነት ለዶክተር ይደውላሉ። ዶክተር ቤን ይባላል። ሐኪሙ ሳራን በጥንቃቄ ይመረምራል። ነገር ግን ምንም አላገኘም። ጉንፋን ሊሆን ይችላል አላቸው።
አሁንም ከመሄዱ በፊት ቦኒ ጭንቀቷን ምን እንደሆነ ነገረችው። ሳራ እግዚአብሔርን ስለማግኘትና በቅርቡ እንደሚወስዳት ተናግራለች። ነገር ግን ዶክተሩ ከቁም ነገር አልቆጠረውም። ዶክተሩ ሳራ ነገሮችን እያሰበች ነው ብሎ ያስባል። ከሄደ በኋላ አሌክስ በጸጥታ ወደ ሳራ ክፍል ገባ። እዚያ በጠረጴዛዋ ላይ አንድ እንግዳ ነገር ስዕልን ይመለከታል። ያነሳውና በቅርበት ይመለከታል። በሳም ቤት አቅራቢያ ያለውን ተመሳሳይ ሐይቅና አንድ ምስጢራዊ ሰውን ያሳያል። ከደማቅ ብርሃን የሚወጣ ምንነቱ ያልታወቀ ነገር ስላለች አሌክስ እና ቦኒ ሳራ እንደዚህ አይነት ነገር እንዴት እንደሳለች ሊረዱ አልቻሉም። ስለዚህ ቀኑ እንዲያልፍ ወሰኑ። በማግስቱ ሳራ ትንሽ ጥሩ ስሜት ሲሰማት ማርክን ለማግኘት ወጣች። በሌሊት ስለመታመሟ ነገረችው። ከዚያ በኋላ ግን አዲስ ነገር አሳየችው። በስዕሉ ውስጥ ማርክ ራሱን ቆሞ የቅርጫት ኳስ ሲጫወት ያሳያል እና በስዕሉ ላይ እግሮቹ ሙሉ በሙሉ ደህና እንደሆኑ ይመለከታል። ማርክ ሽባ ነው። ስለዚህ ይህን ሲያይ ይደነገጣል። ልክ እንደ ወላጆቿ ሳራ እንዲህ አይነቱን ስዕል እንዴት እንደሰራች አያውቅም። ሳራ ለራሷ እንኳን ልትገልጸው አትችልም። በኋላ ሁለቱ ጓደኞች በከተማይቱ ዙሪያ ይራመዳሉ። በድንገት በብስክሌት ላይ ያሉ 3 ችግር ፈጣሪ ልጆች ገበቧቸው። ሳራና ማርክ መጨናነቅ ጀመሩ። ነገር ግን ነገሮች ከመባባሳቸው በፊት ዳኒና ሲንዲ በደረሱ ጊዜ ዳኒ ብዙም አልገረመውም። በቀላሉ ኳሱን መጥቶት ከልጆቹ አንዱን ይመታውና ይጥላቸዋል እና በፍጥነት ወደ ኋላ ይመለሳሉ። ከዚያ በኋላ ዳኒ ሳራንና ማርክን ከዚያ ወሰዳቸው። ግን ብዙም ሳይቆይ እንደገና ብሮነርን አገኙት ከውሻው ናቪ ጋር። ብሮነር በጨዋታው በመሸነፉ በዳኒ መከለድ ጀመረ። ሲንዲ ዳኒ ችላ እንዲለውና እንዲተው ነገረችው። ነገር ግን ብሮነር መናገሩን አላቆመም። እሱ ማርክን እንኳን መሳደብ ጀመረ። አሁን ዳኒ ተናደደ። ሊደባደብ ወደሱ ተገባ። ነገር ግን በድንገት አንድ መኪና በፍጥነት ወደ እነሱ መጣ። በፍጥነት ዳኒ ብሮነርን ከመንገድ ገፍቶ ሕይወቱን አዳነው። ግን በሚያሳዝን ሁኔታ ናቪ ውሻው ተገጭቶ ነበርና ብሮነር በጣም አዘነ። በሹፌሩ ላይ መጮህ ጀመረ። በዚህ መሃል ሳራ ወደ ውሻው ተገባች። ከጎኑ ተንበርክካ እንዲነሳ በቀስታ ጠየቀችው እና ከዚያ በኋላ የማይታመን ነገር እንደገና ይከሰታል። ውሻው ቀስ በቀስ በጥሩ ሁኔታ ይቆማል። ጭረት እንኳን ይነካው አይመስልም። ሁሉም ደነገጡ፣ በተለይ ብሮነር። አሁን ያየውን ማመን አቅቶት ቆሟል። ከዚህ በኋላ ሳራ እና ማርክ ወደ ትምህርት ቤት ይመለሳሉ። በመንገድ ላይ እየሄዱ ማርክ አንድ አስፈላጊ ነገር ጠየቃት። እንደገና እንዲራመድ ትረዳታለች ጠየቃት። ሳራ ተስማማለች። አይኖቿን ጨፍና ትጸልይለታለች። ግን በዚህ ጊዜ ምንም ነገር አይከሰትም። ሳራ ይህን ስትመለከት ትንሽ አዘነች። ነገር ግን በኋላ በጠንካራ እምነት እንደምትጸልይለት ለማርክ ነገረችው። ማርክም ፈገግታና አመሰገናት። በማግስቱ ጠዋት አንድ እንግዳ ነገር ተከሰተ። ማርክ የተለየ ስሜት ይሰማዋል። ሰውነቱ ህያው ሆኖ ይሰማዋል። ወላጆቹ በፍጥነት ወደ ሐኪም ወሰዱት። ማርክ አስደንጋጭ ነገር ያሳያል። ጥጦቹን ለመጀመሪያ ጊዜ ማንቀሳቀስ ቻሉ። ሐኪሙ ግራ ተጋበዘ። የማርክ ጉዳት በጣም ከባድ ነበር ያውቃል። ማገገም ፍጹም የማይቻል ነበር። ነገር ግን በዝልጋ ማርክ እንደገና ጥጦቹን ያንቀሳቅሳል። ወላጆቹ በደስታ ተሞልተዋል። ሐኪሙ አሁንም ምን እየተፈጠረ እንዳለ አልተረዳም። በግል ለመነጋገር የማርክን እናት ጠራት። ነገር ግን በዚያው ቅምዘት በለርት ያስደነቀ ነገር ተከሰተ። ማርክ ቆሞ ልክ እንደ ኖርማል ሰው መራመድ ይጀምራል። በክፍሉ ውስጥ ያሉት ሁሉም ሰዎች በሙሉ ተደናግጠዋል። በዚያን ጊዜ ዶሎረስ ክላርክ የምትባል ሴት ይህንን አስተዋለች። እሷ እዚያ ካሉት ሐኪሞችና እንዲሁም ሀገሪቱ ዜና ዘጋቢ ነበር። ልክ ማርክ ሲራመድ እንዳየችው ይህ ትልቅ ታሪክ ነው ብላ ታውቃለች። በፍጥነት ትገነዘባለች። ይህ እንዴት ሊከሰት ቻለ ስትል ማርክ በቀላሉ በሳራ ምክንያት ነው አላት። ለብሮነር ውሻ ጸለይ ያዳነችውና ሳራ ለሱ እንደጸለየች ነገረቻት። ይህንን የተመለከተችው ዘጋቢዋ ምንም ጊዜ ሳታጣ የለየት ያለ ዜና ዘገባ ለማቅረብ ወሰነች። ስለ አንዲት ትንሽ ልጅ ታምራት የምታደርግ ስልት። ግን ዶክተር ቤን አሁንም ይህንን አያምንም። ለሱ ምክንያት መኖር አለበት። ስለዚህ ከፓስተር ማጋ ወደ ሳራ ቤት ሄደ። ተቀምጠው ከሳራ ጋር ተነጋገሩ። ዶክተር ቤን ስለ ማርክ ስታውቂው ነገር አለ እንደሆነ በቀጥታ ይጠይቃታል። ሳራ በእርጋታ መለሰች። ከቀኑ ጀምሮ በሐይቅ ውስጥ እግዚአብሔርን መነጋገሯ ነገረችው። ይህ ማለት ዶክተር ቤንን ምቾት አልሰጠውም። እሱ በእግዚአብሔር አያምንም። ይህ ሁሉ ሳይንሳዊ መሆን አለበት ብሎ ያስባል። ከመሄዱ በፊት የሳራ ወላጆችን አስጠነቀቀ። ይህንን ለቋሚ ሚዲያ ሳታደርሱ አኞቶቹን አስፈላጊ ምርመራዎች ማድረግ አለባቸው አላቸው። ምስጢር እንዲይዙት ይነግራቸዋል። ምክንያቱም ሚዲያዎች ካወቁ ሕይወታቸው ለዘላለም ይለወጣል። ብዙም ሳይቆይ ዶክተር ቤን ወደ ቤት ተመለሰ። እዚያም ሚስቱ ዜናውን ስትመለከት አየ። አስቀድሞ ስለ ሳራ እያወሩ ዶክተር ቤን እንዳታምን ነገራት። ሚስቱ ግን በተለየ ይህ እምነቱን እንደገና እንዲያገኝ እድል ሊሆን እንደሚችል ትረዳለች። ከዚያም ስለሱ አንድ አሳዛኝ ነገር እንማራለን። ከዓመታት በፊት እሱና ሚስቱ ልጃቸውን አጥተዋል። ከዚህ አሳዛኝ ሁኔታ በኋላ ዶክተር ቤን በእግዚአብሔር ማመንን አቆመ። አሁን እሱ ሳይንስን ብቻ ያምናል። አባቷ አሌክስ ወደ ሳራ ክፍሏ ገባ። ሳራ እንደገና በመሳል ላይ ነች። በዚህ ጊዜ በፈረስ የምትጋልብ ሴት ልጅ ሳለች። ይህችን ልጅ በሕልሟ እንዳየቻት ለአባቷ ነገረችው እና በእሷ መሠረት ያች ልጅ አሁን እርዳታ ትፈልጋለች።
ይህች ልጅ ቴሬዛ ትባላለች። ፈረስ የምትወድ ግን በካንሰር ታማሚ ነች። እየተባባሰ ሄዶ ሐኪሞቹ ተስፋ እስከ መቁረጥ ተቃርበዋል። በተመሳሳይ ጊዜ የቴሬዛ አጎት አሎንዞ ስጦታ መጣላት እና ሊያዝናናት ይሞክራል። ግን በጥልቀት ሁሉም ሰው እውነቱን ያውቃል። ነገሮች ጥሩ እንዳልነበሩ በኋላ የቴሬዛ ቤተሰብ ሰዎችን ለመፈወስ ስለምትችል ስለ ሳራ ዜና ይሰማሉ። እሷን ለማግኘት ወሰኑ። በማግስቱ ጠዋት ሳራ ቤት ደረሱ። ግን ብቻቸውን አልነበሩም። ብዙ ሕዝብ ቀድሞውን እነ ሳራ ቤት ብዙ ሰው ተሰብስቧል። ሁሉም ሰው በተአምር ተስፋ ያምናል። አሌክስ ይህንን አይቶ ሰዎችን ለማባረር ቢሞክርም ሳራ በድንገት አስተዋለች። በሩን ከፍታ ስትወጣ ቴሬዛን አየቻት። ያለምንም ማመናታት ሳራ ወደ እሷ ትሄዳለች። የቴሬዛን እጆች ይዛ እንደምትረዳቸው ቃል ገብታለች። ከዚያም አይኖቿን ጨፍና መጸለይ ጀመረች። በሰከንዶች ውስጥ ቴሬሳ እንግዳ ነገር ኃያለኝ ስሜት ይሰማታል። ቀስ እያለ ፊቷ ደስታ ይሞላል። ምንም እንኳን ሙሉ በሙሉ ማስረዳት ባትችልም ሙሉ በሙሉ የተፈወሰች ያህል ተሰማት። ከዚያ በኋላ ሳራ ወደ ሌላ ትንሽ ልጅ ሄደች። ልጅቷ ስትወለድ ጀምሮ አይነ ስውር ነበረች። ሳራ ለሷ ስትጸልይ አንድ ሚስጥራዊ ነገር ተፈጠረ። ቴሬሳ ከሳራ ጀርባ የቆመ አንድ እንግዳ ሰው አየች። በእርጋታ እጁን በአይነ ስውሯ ልጅ ትከሻ ላይ አስቀመጠ እና በዚያ ቅጽበት ልጅቷ አይኖቿን ትከፍታለች። በሕይወቷ ውስጥ ለመጀመሪያ ጊዜ ማየት ትችላለች። ሁሉም ደነገጡ። ሳራ ግን አላቆመችም። ዊልቼር ወደ ተቀመጠ ልጅ ትሄዳለች። እጇን ዘርግታ እንዲነሳ ጠየቀችው። ልጁ ቢያመናታም ቀስ ብሎ ተነስቶ መራመድ ጀመረ። በዚህ ጊዜ ምንም ጥርጥር የለውም፣ የማይታመን ነገር እየተፈጠረ ነው። በድንገት ብዙ ሰዎችን ከረዳች በኋላ ስሜቷ ተዳክሟል። ሰውነቷ ሊቋቋመው አልቻለም። ወዲያው ትወድቃለች። ወላጆቿ በድንጋጤ ወደ እሷ ሮጡ እና በፍጥነት ወደ ክፍሏ ወሰዷት። ሆስፒታል ወሰዷት። በሆስፒታል ውስጥ ዶክተር ቤን ሁኔታዋን ፈትሸው የምርመራውን ውጤት መጠበቅ እንዳለባቸው ተናገሩ። ውጪ ግን ነገሮች ለመቆጣጠር ከባድ ሆነዋል። የሳራ ዜና ቀድሞውንም ተሰራጭቷል። ዘጋቢዎች የሚችሉትን ማንኛውንም መረጃ ለማግኘት በሆስፒታሉ ዙሪያ መሰብሰብ ይጀምራሉ። ይህንን የተመለከተው ዶክተር ቤን ቤተሰቡ በጸጥታ በጀርባ መውጫ በኩል እንዲያመልጡ ይረዳቸዋል። ሳራ በሰላም እንድታረፍ ሁሉም ወደ ሳም ቤት ሄዱ። እዚያ ቦኒ ከአባቷ ሳም ጋር ተቀምጣለች። ፈርታለች። እሷም ሳራን በረዳች ቁጥር እየደከመች ትሄዳለች። እያንዳንዱ ተአምር ከእርሷ ሆነ ነገር እየወሰደ እንደሆነ ይሰማዋል። በዚህ ስሜታዊ ንግግር መካከል ቦኒ ዶክተር ቤንን ደውለች። ውጤቶቹ ዝግጁ ናቸው፣ ግን ዜናው ልብ የሚሰብር ነበር። ሳራ አንጎል እጢ አለባት እና በጣም ከባድ ነው። ይህንን ሰማችሁ ቦኒ አለቀሰች። በማግስቱ ጠዋት ዶክተር ቤንና ፓስተር ማክ ወደ ሳም ቤት መጡ። ከሳራ ወላጆች ጋር በግልጽ መነጋገር ይፈልጋሉ። ይህ እንዲሆኑም ዳኒ ትኩረቷን እንድትከታፈት ለማድረግ እየሞከረ በጫካ ውስጥ ለመጫወት ወደ ውጭ ወሰዳት። ግን ለተወሰነ ሰዓት ነበር። ሳራ በጸጥታ ወደ ቤቷ ተመለሰች። ተደብቃ ንግግሩን ታዳምጣለች። ውስጥ ዶክተር ቤን ሁሉንም ነገር ያብራራይ። እጢው በፍጥነት እያደገ ነው እና ቀደባ ጥግ ለማድረግ አደገኛ ነው። ምንም ተስፋ የለውም ማለት ይቻላል አለ። ወላጆቿ በጣም አዘኑ። ሴት ልጃቸውን ማጣት እንኳን ማሰብ አይችሉም። ከዚያም ሳራ ወደ ክፍሏ ሄደች። ሁሉንም ነገር ሰምታለች፣ ግን መፍራት የበለጠ ትረጋጋለች። ወላጆቿ እንዳይጨነቁ ትነግራቸዋለች። ወደ ተሻለ ቦታ እንደምትሄድ ትነግራለች። ከዚያም አጥንቃ አቅባቸውና አንድ መጨረሻ ጥያቄ አቀረበች። ወደ ሐይቁ አንዴ ወደ መሄድ እንደምትፈልግ፣ ግን በድንገት እንደገና ራሷን ሳተች። ዶክተር ቤን በፍጥነት ወደ ሆስፒታል እንዲወስዷት ነገራቸው። ለመውጣት ሲዘጋጁ ሳራ አያቷን ተመለከታለች በደካማ አይኖች። ጊዜው ከማለፉ በፊት ወደ ሐይቁ እንዲወስዳት ረጋ ብላ ጠየቀችው። ወደ ሆስፒታል ስንመለስ ሁኔታው ይበልጥ እየጠነከረ መጣ። ዘጋቢዎች በየቦታው ስለ ተአምሯዊቷ ልጅ አዳዲስ መረጃዎችን ለማግኘት እየሞከሩ ነው። ቤተሰቡ እነሱን ለማራቅ የተቻለውን ሁሉ ያደርጋሉ። በክፍል ውስጥ ዳኒ ከሳራ ጋር ተቀምጧል። እሷንም ለማስደሰት የስዕል ቁሳቁሶችን አመጣላት። ነገር ግን በምትኩ ሳራ ጥልቅ ነገር ጠየቀችው። ምክንያቱም ከምትወደው ሰው ጋር መሆን ምን እንደሚሰማት ትጠይቃለች። እሷን ለመለማመድ ብድሉን በጅራሽ ላታገኝ እንደምትችል ታምናለች። ዳኒ ቃላት የሉትም። በቃ ልቡ ተሰብሮ ቆሟል። ሲንዲ ሳራን ለማጽናናት ትሞክራለች። ከዚያም ሳራ ሌላ ጥያቄ ያቀረበች። ሲንዲ የሚወዱትን ዘፈን እንዲዘፍን ትጠይቃለች። ሲንዲ ትስማማለች። ነገር ግን ስትዘምር ማልቀስ ጀመረች፣ ምክንያቱም ይህ የመጨረሻ ጊዜ ሊሆን እንደሚችል ይሰማታል። ብዙም ሳይቆይ ቦኒና አሌክስ ሴት ልጃቸውን ለማየት መጡ። በዚህ ጊዜ ዳኒ ከአያቱ መልእክት ደረሰው። ሳም ዳኒ እና ሲንዲ ወዲያውኑ ወደ ቤቱ እንዲመጡ ጠየቃቸው። ጊዜ ሳያጠፉ እነሱ ሆስፒታሉን ለቀው ወደዚያ ሄዱ። በሳም ቤት ሁሉም ይሰበስባል። ሳም ምንም ነገር ከመናገሩ
ከመናገሩ በፊት ቴሬዛ እንድትናገር ፈቀደላት። ቀደም ሲል ስላየችው ነገር ትናገራለች። ከሳራ ጀርባ ሌላ ምስጢራዊ ሰው እግዚአብሔር እንደሆነ ትናገራለች እና ሳራን የሚያድነው እግዚአብሔር ብቻ ነው ብላለች። አሁን ይህን ከሰማ በኋላ ሳም እቅዱን ገለጸ። እሱ ሳራን መልሶ መውሰድ አለብን ይላል፣ ወደ ሐይቅ። ሁሉም ነገር የጀመረበት ተመሳሳይ ቦታ። ሳራ ወደዚያ ከተመለሰች እግዚአብሔር ሊፈውሳት እንደሚችል ተናገረ። ሁሉም ይስማማሉ። ግን ትልቅ ችግር አለ። ሆስፒታሉ በጋዜጠኞች የተሞላ እና ጥብቅ ጥበቃ አለው። ሳራን እንድትሄድ አይፈቅዱም። ያኔ ነው ማሪያ በሆስፒታል ውስጥ ነርስ ነች። ደህንነቱ የተጠበቁ በሮች ሊከፍት የሚችል ካርድ አላት። አሁን እቅዱ ተዘጋጅቷል። ሁሉም ሰው ወደ ሆስፒታል ይመለሳል። ዳኒ፣ ሲንዲና ማሪያ ወደ መቆለፊያ ክፍል ሄደው የነርስ ዩኒፎርም ቀየሩ። በተመሳሳይ ጊዜ ሳም ወደ ሳራ ክፍል ሄዶ አሌክስ እና ቦኒ ለአፍታ እንዲወጡ ጠየቃቸው። ይህ ሁሉ የእቅዱ አካል ነው። ወላጆቹ እንደወጡ ዳኒና ማሪያ ሳራን በድብቅ ለማውጣት በፍጥነት ተዘጋጁ። ይህ እንዲህ አለ። ቴሬዛ ለመምሰል ዊግ ለብሳ በሳራ አልጋ ላይ ትተኛለች። እንደሷ በተመሳሳይ ጊዜ ሲንዲ ማርክን ትኩረትን ለመሳብ ሲንዲ ታማመች መስላ በመቀበያው ላይ በድንገት ትወድቃለች። ሁሉም ነርሶች እሷን ለመርዳት ይሯሯጣሉ እና በዚያ ቅጽበት ዳኒ፣ ማሪያና ሳራ ማንም ሳያውቅ በኮሪደሩ በኩል በጸጥታ አለፉ። ወደ ውጪ ከወጡ በኋላ ማርክ ለሲንዲ ምልክት ይሰጣል። እሷ በድንገት ተነስታ ይሄዳሉ። ሁሉንም ግራ ይጋባሉ። ይህ እንዲህ ያለ ሳም አሁንም የሳራ ወላጆችን እያዋራ ነው። የመጨረሻ ምኞቷን ለመፈጸም ሳራን ወደ ሐይቅ ሊወስዳት እንደሚፈልግ ነገራቸው። ግን አይስማሙም፣ በጣም አደገኛ ነው ብለው ስላሰቡ። ቴሬዛን ለማግኘት ወደ ሳራ ክፍል በፍጥነት ይመለሳሉ። አሁን እውነትን መደበቅ የለም። ቴሬዛ ሁሉንም ነገር ትናገራቸዋለች። ይህን የሰሙ አሌክስ እና ቦኒ ደነገጡ እና ሴት ልጃቸውን ለማግኘት ወጡ። ሳራ ግን ሄደች። ዳኒና ማሪያ መኪናውን እየነዱት ነው። ወደ ሐይቁ እየሄዱ ነው። እንደሱ መኪና ማቆሚያ ቦታን ለቀው ሲወጡ ዘጋቢ አያቸው። ወዲያው ቡድኑን ጠራ። አሁን ጋዜጠኞቹ ማሳደድ ይጀምራሉ። ዳኒ ከጋዜጠኞች ለማምለጥ መኪናውን ያፋጥናል። ነገር ግን ነገሩ እየበተተ ይሄዳል። የፖሊስ መኪና በከፍተኛ ፍጥነት ያልፋሉ። ፖሊስም እነሱን ለማስቆም ማሳደድ ጀመረ። ዳኒ እንዲያቆም አዘዙት። ልክ ከኋላቸው ሳምና ፓስተር ማክ በፒክአፕ መኪና ተከተሏቸው። ሳም በፍጥነት በመንዳት ከፖሊሶቹ ቀድሞ በመሄድ ይዘጋባቸዋል። መኮንኖቹ እንዲነቃቀዙ አስተነገሩት። ሳራ ወደ ሐይቁ ለድረስ ትንሽ ጊዜ ብቻ ይፈልጋሉ። በመጨረሻም ዳኒ ሐይቁ አጠገብ ደረሰ። ግን በድንገት አንድ ትልቅ ዛፍ መንገዱን ዘጋው። ወደፊት መሄድ አይችሉም። ያኔ ሌላ ተሽከርካሪ ይመጣል። ዳኒ ፖሊስ ነው ብሎ ያስባል። ግን በእርግጥ ብሮነር ነበር። ከበፊቱ ቆሙ፣ ለመርዳት ነው የመጣሁት አለ። ምክንያቱም የውሻውን ሕይወት ስላዳነት። ጊዜ ሳያጠፉ ብሮነር ሳራን በእቅፉ አናሳን በጫካ ውስጥ መሮጥ ጀመረ። ብዙም ሳይቆይ ሳምና ፓስተር ማክ መጡ። ፖሊሶችም ደረሱ። ሳምን በፍጥነት በመሽከርከር ለመያዝ ዝግጁ ናቸው። ግን ሳም ይለምኗቸዋል። ስለ ሳራ እና ምን ያህል ትንሽ ጊዜ እንደቀራት ነገራቸው። መኮንኖቹ ያውቁታል እና በዚያ ቅጽበት ለመልቀት ወሰኑ። ሳም ወደ ሐይቁ እየሮጠ ነው። ይህ እንዲህ ያለ ብሮነርና ዳኒ ሳራን በጫካ ውስጥ ተሸከሙ። ወዲያው የድር ተኩል ፍትላቸው መጣ። ለማጥቃት ይሞክራል። ግን ልክ በዚያን ጊዜ ናቪ የብሮነር ውሻ በብቃል። ተኩሉ ፈርቶ ይሸሻል። ለዚህ ምስጋና ይባውና በመጨረሻ ወደ ሐይቁ ደረሱ። ከትንሽ ጊዜ በኋላ የሳራ ወላጆች እና የጋዜጠኞች ቡድኑም ደረሱ። ቦኒና አሌክስ ወደ ሴት ልጃቸው ፈጥነው ሄዱ። ልታነቃት ትሞክር ነበር፣ ግን አሁን በጣም ደካማ ነች። ቦኒ በአባቷ ላይ ተናዳለች፣ የሳራን ሕይወት ለአደጋ እንዳስገባ በመውቀሳት። በዚህም ጊዜ ሳራ ቀስ በቀስ ንቃተ ህሊናዋን እያጣች ነው። እናቷ ልታጣት እንደሚችል በፍርሃት እንባ ታነፍሳለች እና ከዚያ ያልታወቀ ነገር ይከሰታል። በሐይቁ መካከል ደማብራት መታየት ጀመረ። ከበፊቱ ሳራ የሳለችው ይመስላል። ከዚያም በብርሃን ውስጥ ሰው ይታያል። ቀስ ብሎ ሳራን ጠራን እና በዚህ ጊዜ የሳራ መንፈስ ከሰውነቷ ወጣ። እሷም ቀስ በቀስ ወደ ብርሃኑ ትሄዳለች። ስትቀርብ ኢየሱስ እንደሆነ ይታያል። ልክ ቀደም እንደተናገረችው ፈገግ ብላ ወደሱ እንዲቀርበው ነግራታል። ሳራ ሳትፈራ አብራህ ትሄዳለች እና ብዙም ሳይቆይ ብርሃኑ ይጠፋል። ፖርታሉ ይዘጋልና ሁሉም ነገር ጸጥታ ይላል። ከሐይቁ አጠገብ የቆሙት ሰዎች ደነገጡ። አሁን ማንም የሆነውን ነገር ሊረዳ አይችልም። ነገር ግን በዚያን ጊዜ ቦኒ ወደ ታች ቆመና ትመለከታለች። የልጇን ሕይወት ላለን ባዳና ይዋል እያለቀሰች መላው ቤተሰብ ልባቸው ይሰበራል። ሳራን ይዘው ወደ ቤታቸው ይመለሳሉ። ዝናቡ እንኳን ዓለም ራሷ እያዘነችን ያለውም ያስመስላል። ዝናቡ ይቆማል። ቤት ውስጥ ሁሉም በሳራ ዙሪያ ይሰበሰባሉ። ወላጆቿ በቀጣይነት ያለቅሳሉ። ቦኒ ልጇ በተሻለ ቦታ ላይ እንደምትገኝ ለራሷ ትናገራለች። ዶክተር ቤን እንኳን ደረሰ። እሱ ሳራን በጥንቃቄ ይታለች። ነገር ግን የልብ ምች የለም፣ እንደውለው ሄዳለች አለ። ግን ዳኒ ይህን ለመቀበል አይፈቅድም። ዝም ብሎ ማመን አይችልም። በዚያም በድንገት አንድ ነገር ያስተውላል። ሳራ በሰራች ሌላ ስዕል አለ። በስዕል ውስጥ ሳራ ከደማብ ደጃፍ እንደምትመለስ ያሳያል። ወደ ዓለም ትመለሳለች። ይህን በማየት ዳኒ የተስፋ ብልጭታ ይሰማዋል። ሁለቱም ሳያስበው ወደ እህቷ ሮጠ። ይዟት ትመለስ እንድትለምናታል እና በዚህ ጊዜ ያልታወቀ ነገር ይከሰታል። ሳራ ቀስ በቀስ አይኖቿን ትከፍታለች። በሕይወት አለች። ሁሉም ለአንድ ጊዜ ከደነገጡ በኋላ የደስታ እንባ አለቀሱ። ሌላ ተአምር። ሳራ ለቤተሰቧ ትንሽ ስለምትቆይና እንዲመልሳት እንዳመለከች ለእግዚአብሔር ነገራቸው። በኋላ በዚህ ስሜታዊ ሳራ ከሜቷ ወጣች። ከከተማው ሁሉ የመጡ ሰዎች እዚያ ተሰብስበው ነበር። ብዙዎቹ በፊቷ ተነበከሉ። ግን ሳራ በፍጥነት አቆማቸው። እንዲነሱ
ትነግራቸዋለች። ተአምራትን የምሰራው እኔ አይደለሁም፣ ተልእከኝ ያለችው መልእክት የፍቅር መልእክት፣ የፍቅር መልእክት እንድታካፍል ነው ትላለች። ምክንያቱም እግዚአብሔር ሁል ጊዜ እርሱን ባናየውም እርሱ ግን አለ አለች። ከጥቂት ቀናት በኋላ ሁሉም እንደገና ወደ ቤተ ክርስቲያን ይሰበሰባሉ። ፓስተር ማክ ስለተፈጠረው ነገር ሁሉ ይናገራል። የሳራ ጠንካራ እምነት እንዴት እንደተለወጠ ተናግሯል። በመጨረሻም ሳራ የሰናፍጭ ዘርን ታሪክ ታስታውሳለች። ልክ እንደ እምነት ወደ ትልቅ ነገር የሚያድግ ትንሽ ዘር፣ ትንሽ እምነት እንኳን ሁሉንም ነገር ሊለውጥ የሚችል ወደ ኃይለኛ ነገር ሊያመራ ይችላል። ስለዚህ ታሪክ ምን ታስባላችሁ? በተአምራት ታምናላችሁ? ኮሜንት ውስጥ አሳውቁኝ። እና ይህ ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ ማድረግን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑልኝ።